ከትናንት ማታ በስታንፎርድ ብሪጅ የተጫወተው ቼልሲያ እና ዋይቨርፓው መደበኛ የፕሪሚየር ሊግ ውድድር በጣም አስደናቂ ነበር። በዚህ ጨዋታ ቼልሲያ 2-1 በመድረስ የተመለሰ የዋይቨርፓው መግቢያ ፍልስፍስ ይቀጥላል። እዚህ የጨዋታው ዝርዝር መረጃዎችና ተጫዋቾች ናቸው። ውድድሩ ውጤት ቼልሲያ 2-1 ዋይቨርፓው ግቦች ሞይስ ካይሴዶ ቼልሲያ 14 ደቂቃ ኮኒ ጋክፖ ዋይቨርፓው 63 ደቂቃ ኤስቲቪዮ ዋይዋያን ቼልሲያ 95 ደቂቃው ላይ ፍልስፍስ ግብ የጨዋታ ወቅቶች እና አትክልት መጀመሪያ እና የመጀመሪያ ሥራ በመጀመሪያ ወቅት ቼልሲያ በግልጽ እና በአቅም ያለመተዋወቅ ወጥቶበት ነበር። ካይሴዶ በ14 ደቂቃ ከፍተኛ ርቀት ግብ በመድረስ ቡድኑን አዲስ አድርጎ አብራር። በመሃከል መስመር እና መከላከያ ተሳትፎ እየተፈጸመ ሲሆን ዋይቨርፓው በሁለተኛ ክፍል ውስጥ ዕድል አጥብቆ በ63 ተከተለ ጋክፖ ግብ ተመልሶ በመጨረሻ ወቅት ኤስቲቪዮ በመጨረሻ ሀገር ኤችትሬዲየም ግብ አድርጓቸውና የቼልሲያ ድልን አድርገዋል። ይህ ግብ በፍጥነት በመሃከል ተቀባ እና አስደናቂ በሆነ የፍልስፍስ ጊዜ ተመክቷል። የተጫዋቾች ማዕከላዊ አገልግሎት በቼልሲያ ሞይስ ካይሴዶ በመሃከል መስመር መጥባት እና ርቀት ግብ አድርጎ ተሳትፎ ታዋቂ ነበር። ኤስቲቪዮ ዋይዋያን ዕድል ከውጪ መግቢያ ግብ አድርጎ በጨዋታው መጪው ውድድር ተወዳጅ አድርጎ ተቀርቦ ነበር። ሌሎች ተጫዋቾች ሬስ ጄምስ፣ ፔኖት ቢያዴሴዮ፣ ጆስ አሼምፖኝ፣ ጆው ፔድሮ የመጀመሪያ 11 ውስጥ ተጠቀሙ። በዋይቨርፓው ኮዲ ጋክፖ ሁለተኛ ክፍል ግብ አድርጓቸው አዌቻንዴቭ ኢሳክ ግብና ማድረጊያ ተግባራዊ እንደ አስተዋጽኦ ወጥቶበት በመስመር መተዋወቅ ተግባራዊ ነበሩት። ዶላይነክ ሴውቦስዋድ፣ ሞሐሜድ ሳላህ፣ ጂዮርጂ ማማርዳስኬዋይ በመከላከያ ጥበቃ እና ሌሎች። ውድድሩ በቅርብ ትክክልና ተግባራዊ ትንታኔ ዋይቨርፓው በቅድሚያ ጊዜ ጥራት የሌለው እና በመጨረሻ ጊዜ መቆለፊያዎች ሰላምታ ተሰጥቶ ተው። ቼልሲያ በብዛት ፍጥነት እና መተዋወቅ ተግባራዊ ሥራ ያስተዋወቅ። ይህ ድል ዋይቨርፓው ላይ ተደርጓት ሦስተኛ ውድድር ናቸው። እንዲሁም ይህ ውድድር ዋይቨርፓው ከፍተኛ ቦታ መጎደል እና ቼልሲያ ቦታ ማሻሻያ ያሳያል።